ጤናማ ያልሆነ ገት እንዳለን የሚያሳዩ ምልክቶችን ይዤላችሁ መጥቻለሁ። ከዛ ደግሞ በምን ማስተካከል እንዳለብን ነው የምናወራው። ሰላም ጤና ይስጥልኝ። ቢሊ ነፂ ነኝ ከቢሊ ነፂ ዌይት ሎስ። ገት ሄልዝ ሲባል ሰምታችሁ ታውቃላችሁ? በአጠቃላይ ሆዳችን ውስጥ ያለው የትልቁ አንጀት፣ የትንሹ አንጀት፣ በአጠቃላይ የመፈጨት ሂደታችን ጤነኛ መሆኑን እና በአግባቡ እየሰራ መሆኑን የሚያሳይ ሂደት ነው። ጤነኛ ገት ከሌለን የሚያሳዩ ምልክቶች በአንደኝነት ደረጃ ብሎቲንግ ወይም ሆድ መነፋት ነው። ምግብ ከበላን ወዲህ ከፍተኛ የሆድ መነፋት ሲከሰትብን፣ ሌላኛው በተደጋጋሚ መፍሳት፣ የድርቀት ጨጓራ አካባቢ የመቃጠል፣ ሁለተኛው ደግሞ ሙድ መቀየር ወይ ፊሊንጋችን በየሰዓቱ ሲቀያየር ማለት ነው። ሶስተኛ ደግሞ እንቅልፍ ማጣት፣ የተረበሸ እንቅልፍ ሲኖረን። አራተኛ በተደጋጋሚ ዝም ብሎ መድከም ስሜት፣ ምንም ሳናደርግ ምንም ሳንሰራ የድካም ስሜት። አምስተኛ የተለያዩ በሽታዎች እንደ ጉንፋን፣ ቀላል በሽታዎች ቶሎ በሚይዙን ሰዓት ወይም ዝቅተኛ የሆነ የኢሚዩን ሲስተም ሰውነታችን ውስጥ ሲኖር። የመጨረሻውና ዋነኛው ደግሞ ቆዳችን ጥርት ያለ በማይሆን ጊዜ ራሱ ገት ሄልዛችንን የሚያመለክት ነው። ጥርት ያለ ቆዳ በማይኖር ጊዜ ብጉር፣ የተለያዩ ፊታችን ላይ ሰውነታችን ላይ ጥርት ያለ ቆዳ በማይኖር ሰዓት ምልክቱን ያሳያል። ወደ ሶሉሽኑ ወይም በምን እናስተካከላለን ወደሚለው እንሄዳለን። ማስተካከል የምንችልበት መንገድ አንደኛ አመጋገባችን ላይ መጠንቀቅ። ምግባችን ላይ በፋይበር የበለጸጉ ምግቦችን አብዝቶ መመገብ፣ ስፔሻሊ አረንጓዴ ቅጠላቅጠሎችን፣ ኦትስ፣ ቺያ ሲድ ወይም ተልባ፣ እነዚህ ነገሮች ምግባችን ውስጥ ማካተት። ሁለተኛ ፕሪባዮቲክስ እና ፕሮባዮቲክስ ምግቦችን አዘውትሮ መመገብ። ለምሳሌ እንደ እርጎ፣ ሙዝ፣ ነጭ ሽንኩርት እነዚህ ያለባቸው ምግቦች አዘውትሮ መመገብ። ምክንያቱም ሰውነታችን ውስጥ ያለውን ጤናማ ባክቴሪያ በደንብ አድርገው ስለሚመግቡልን ይጠቅመናል ማለት ነው። ሶስተኛ ፕሮሰስ የሆኑ ምግቦችን በፍጹም ከህይወታችን ማስወገድ። አራተኛ ውሃ በደንብ መጠጣትና ዲቶክሲፋይ የሆኑ ድሪንኮችን በሳምንት ውስጥ ብንችል ከ3 እስከ 5 ቀን መጠቀም። የመጨረሻው የስትረስ ሌቭላችንን መቀነስ። መጨነቅ በራሱ በጣም የጤና ጉዳት ስላለው ማለት ነው። ይጠቅማችኋል ብዬ አስባለሁ። ከጠቀማችሁ ኮሜንት አድርጉልኝ፣ ለምታውቁት ሰው ሼር አድርጉልኝ። አመሰግናለሁ።